ከባዳራነት አብያ ድረስ ያዘበት ወርቃ ቦታ ጊዮርጊስም ይችላል። ሰላም ውድ የጣሞ ቲዩብ ቤተሰቦች እንግዲህ እንኳን ደስ አላችሁ ብያለሁ። ዛሬ ያው በ29 5ኛ ወር 2018 ጀምሮ ለ8 ወር አካባቢ ተዘግቶ የነበረው ከሞጣ ባህር ዳር ያለው መንገድ ተከፍቷል እና ያው ዛሬ ጀምሮ እንግዲህ ያው መንገዱ ክፍት ነው። ተሽከርካሪዎች ያው እየሄዱ እየመጡ ነው ያለውና እንኳን ደስ አላችሁ ለማለት ፈልጌ ነው። ያው ይሄ መንገድ በመዘጋቱ በጣም ያው ብዙ ነገሮች ብዙ ችግር ተፈጥሮ ነበር ማለት ያው ያለው የእንቅስቃሴ የንግዱ እንቅስቃሴ ማለት በቃ ሁሉም ነገር የኑሮ ውድነቱ ምናምን በዚህ መንገዱ በመዘጋቱ ብዙ ነገር ተፈጥሯልና ያው ዛሬ ጀምሮ ስለተከፈተ ያው ደስ ብሎናል እና እንኳን ደስ አላችሁ። ያው ይሄ መንገድ እንዲከፈትም ላረጋችሁልን እንትኖች ያው ምስጋና ለማቅረብ ነው። እናመሰግናለን ነው። ይመቻችሁ። ከባዳራነት አብያ ድረስ ያዘበት ወርቃ ቦታ ጊዮርጊስም ይችላል።